እዩን እንግዲህ እንደምታያት ማለት ነው በአዲስ ነገር ፏ ብትን ብላ መጣለች ማለት ነው። ስለዚህ 20K ገብቻለሁኝ ብላ እንግዲህ መስጋኗን ልታቀርብ ይሆናል ብዬ ተስፋ አለኝ። ልጅቷን ጋር ገና ነስ ልደቷ ወይስ እንዲሁ ዝም ብለሽ ይሆን ሳስበው ማለት ነው። ጠብቁኝ 1 ሰዓት ላይ ብላለች። እንግዲህ ዛሬ ማታ 1 ሰዓት ላይ ብላለች። ስለዚህ ማነው ሰርፕራይዝ የሚያደርጋት ይመስላችኋል? ማን ይመስላችኋል? አላቅም። ይከብዳል ማን ሰርፕራይዝ እንደሚያደርጋት ማለት ነው። እና የኔ ወደች በዚህ መልኩ ፏብትን ብላ መጣለች። ልጅቷ ደግሞ ስታምር የምር እድግ ትበልልሽ፣ ታምራለች። ቆንጅዬ ናት። አንቺም ቆንጅዬ ነሽ እዩ ማለት ነው። ጋይስ ስትገቡ እስቲ በላይክ ገቡ። ምን ችግር አለው? ላይክ ብታደርጉ አይቀነስባችሁ፣ አይጨምርላችሁ። ላይክ ካደረጋችሁም ፈጣሪም ይወዳችኋል። ላይክ ካላደረጋችሁ ደግሞ ይሄ ምቀኝነት ነው ብዬ ነው የማስበው ማለት ነው። ችግር የለውም ብታረጉም ባታረጉም አይኑ። ስለዚህ ላይክ ለምታረጉ ሰዎች አመሰግናለሁ። ካለብ ለምትከታተሉ ሰዎች ደግሞ ካለብ አመሰግናለሁ። የኔ ወዶች የኔ ምርጦች ማለት ነው። እና እዩ እንግዲህ በዚህ መልኩ ፏብትን ብላ መጣልሽ ማለት ነው። ይመችሽ፣ ሁሌም ድልት ይበልሽ ማለት ነው። ይመችሽ፣ ልጅሽንም ደግሞ ያሳድግልሽ ብለናል ማለት ነው። ይቺ እንቁ የመሰለሽ ልጅ እንግዲህ ያው እየያዘቻት እየመጣች ነው። ሌላ ቦታ ደግሞ ያው እንግዲህ በተሰራው አዲሷ ፍቅረኛ ከህይወታችን ውጪ እያለሽ እየተንጣጣሽ መጣለች ማለት ነው። ችግር የለውም ነይ። ስለዚህ ያው ስራ እንደሆነም ሁላችንም እናውቃለን። ስለዚህ ስራ እስከሆነ ድረስ ይስሩ ነው የምንለው ጋይስ። ስለዚህ በፈለጉት ይስሩ ማለት ነው ጋይስ። እንደዛ ነው የምንለው። እና የምታለቃቅሱ ሰዎች ደግሞ አቁሙ። ይሄ ያው እነሱ ስራ እስከሆነ ድረስ ሁሉም ቦታም እያያችሁ ነው። በቃ ሁሉም ድራማ እየሰራ ነው ያለው። ስለዚህ ደግሞ ማለቃቀስ ምንም ማለትም ደግሞ የለባችሁም ማለት ነው። ስሜታዊ የሚሆን የለባችሁም። ማንንም ሰው ደግሞ መናገር መብትም ደግሞ የለንም። ምክንያቱም ስራ እስከሆነ ድረስ ስራ ነው ብዬ ነው የምለው ጋይስ። በላይክ ግቡ።